ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። በዛሬው ቪዲዮአችን ደግሞ ሐምሌ 2018 ኢትዮጵያን ካላንደር ወይም ጁላይ 2026 ግሪጎሪያን ካላንደር ላይ በራውንድ 4 ለሶሻል ሳይንሶች ተሰጥቶ የነበረ የእንግሊዝኛ ፈተና ነው። እንግዲህ የዚህ ስፔሲፊክ ቡክሌት ነምበሩ ስንት ነው ካላችሁ ይኸውላችሁ። እንግዲህ ጥያቄዎቹን መስራት ከመጀመሪያ በፊት የተላከልኝ ፎቶኮፒ በጣም የደበዘዘ ነው። በተቻለኝ መጠን እንደገና ጽፌው ማቅረብ ሞክሬያለሁ። አንዳንድ ቦታ ላይ በደንብ ማይታያለ ግልጽ ያልሆነ ነገር ካለ መጠየቅ ትችላላችሁ። ይሄንን ለምሳሌ እንደገና ጽፌዋለሁ። አሁን ጥያቄዎቹን ወደ መስራት እንሄዳለን። መጀመሪያ ላይ የምናገኘው ጥያቄ የሴክሽን 2 የቮካቡላሪ ከቮካቡላሪውም ደግሞ የኮምፕሊሽን ከጥያቄ 10 እስከ 15 ማለት ነው። አሁን ጥያቄዎቹን ወደ መስራት እንሄዳለን። መጀመሪያ ላይ የምናገኘው ጥያቄ ኢምፔረር ኃይለ ሥላሴ from 1930 to 1974 ይላል። አጼ ኃይለ ሥላሴ ከ1930 እስከ 1974 ነበር ይላል። ኤ dominated, ቢ powered, ሲ reigned, ዲ subjugated። እስኪ ሞክሩ። The correct answer is C ካላችሁ excellent። ሲ ምንድነው የሚለው? reigned ነው የሚለው። reigned የሚለው ልክ ዘነበ እንደማለት ነው። ነገር ግን ይሄ ትርጉሙ ነገሱ ገዙ የሚል ነው የሚሆነው ማለት ነው። ስለዚህ አጼ ኃይለ ሥላሴ ከ1930 እስከ 1974 በፈረንጆቹ አቆጣጠር ማለት ነው ነግሰው ነበር ነው። ስለዚህ ንግስናውን የሚያሳየው ሲ ነው። ሰብጁጌትድ የሚለው ምንድነው? አሸነፈ አንበረከከተ ነው። ፓወርድ የሚለው አይሆንም። ዶሚኔትድ የሚለው አይሆንም። ንግስናን የሚያሳየው ሲ ነው ማለት ነው የሚሆነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 11 ጫልቱ is very considerate but she could not tolerate people who do not have a sense of that is why she always cracks jokes and makes her audiences laugh። ይሄ ማለት ደግሞ ጫልቱ በጣም ኮንሲደሬት ወይም አሳቢ ናት፣ ነገር ግን ስሜት የሌላቸውን ሰዎች መታገስ አትችልም። ለዚህም ነው ሁልጊዜ የምትቀልደውና አድማጮቿን የምታስቀው እያለ ነው ማለት ነው። ስለዚህ ከተሰጡት አማራጮች ትክክለኛው መልስ የቱ ነው? የአማራጮቹን ትርጉም ልስጣችሁ እንዴ። ሲንሰሪቲ ማለት ይሄ ቅንነት፣ ታማኝነት ማለት ነው። ሁመር ማለት ደግሞ የጨዋታ ለዛ ማለት ነው። ሲ ፐርፐስፉል ነው። ፐርፐስፉል ማለት ደግሞ አላማ ያለው ማለት ነው። ዲ ጄነሮሲቲ ይላል። ጄነሮሲቲ ደግሞ ማለት ቸርነት፣ ይሄ ለጋስነት ማለት ነው። ስለዚህ ቢ ሁመር የጨዋታ ለዛ የሚለውን ከመለሳችሁ ኤክሰለንት፣ በጣም ቀላል ነው። እዚህ ጋር በጣም ሊድ የሚያደርገን ነገር ምንድነው? that is why she always cracks jokes and makes her audience laugh። ለዚህም ነው ሁልጊዜ የምትቀልደውና አድማጮቿን የምታስቀው የሚለው እዚህ ጋር ምን መግባት እንዳለበት አመልካች ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ 12 Our agricultural products are mostly to Europe and the Middle East። ይሄ ማለት ደግሞ የግብርና ምርቶቻችን በአብዛኛው ወደ አውሮፓና መካከለኛው ምስራቅ ናቸው ነው። ኤ scattered፣ ቢ transferred፣ ሲ exported፣ ዲ disseminated። ይሄ በጣም ቀላል ጥያቄ ነው። ትክክለኛው መልስ ኤክስፖርትድ የሚል ነው። ኤክስፖርት ነው እንጂ የምናደርገው ስካተር ወይም ትራንስፈር ወይም ዲሲሚኔት አናደርግም። ዲሲሚኔት ኢንፎርሜሽን ነገር ቢሆን ነው። ትራንስፈር ደግሞ ማስተላለፍ ነው። እዚህ ጋር ትክክለኛው መልስ እዚህ ጋር መግባት ያለበት ትክክለኛ ሴንስ የሚሰጠው ኤክስፖርትድ የሚለው ነው ማለት ነው። ኤክስፖርት ሆነ ወደ ውጪ ተላከ የሚለው ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 13 If the Ethiopian government collected taxes with a great effort, the countries would rise by a higher percentage ይላል። ይሄ ማለት ደግሞ የኢትዮጵያ መንግስት ግብርን በከፍተኛ ጥረት ቢሰበስብ የሀገሪቱ በከፍተኛ ፐርሰንቴጅ ያድግ ነበር ነው። ምንድነው መንግስት ከግብር የሚሰበስበው? The correct answer is B ካላችሁ ኤክሰለንት። ለምንድነው ቢ ያለው ካልን revenue ማለት ገቢ፣ በተለይ ደግሞ ከመንግስት ታክስ የሚገኝ ገቢ ማለት ነው። ሌላኛው ግን ለምሳሌ ሪተርን እና ፋይናንስ ጄነራል ፋይናንሻል ተርም ነው። ማኒ ደግሞ የሚለው ገንዘብ እንደማለት ነው።
ስለዚህ መንግስት ከታክስ የሚሰበስበው ገቢ ሬቬኑ ነው የሚባለው። ይሄም ቀላል ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ My father is suffering from illness. I can't concentrate on my studies. ትርጉሙ ደግሞ አባቴ በህመም እየተሰቃየ ነው፣ በትምህርቴ ላይ ማተኮር አልቻልኩም ነው። ከተሰጡት አማራጮች የትኛው ነው ትክክል? አማራጮቹ ደግሞ ኤ አን አኪዩት ማለት ደግሞ በጣም ከባድ አጣዳፊ ድንገተኛና አስጊ የሆነ ማለት ነው። ቢ ሲምፕል ቀላል የሆነ፣ ሲ አንሴፍ አስተማማኝ ያልሆነ ለአደጋ ተጋላጭ የሆነ አይነት ነገር ሊሆን ይችላል። ይሄ ዲ ሪስክሊ ይላል። የትኛው ነው ትክክል? the correct answer is A ካላችሁ ኤክሰለንት። ለምን ካልን ከተሰጡት አማራጮች ይሄ ነው ትክክል። ይሄ አንሴፍ የሚለው ከዚህ ጋር አብሮ አይሄድም። ይሄ ግራመሩ ልክ አይደለም፣ አድቨርብ ስለሆነ እዚህ ጋር አይገባም። ስለዚህ ብቸኛው ትክክለኛው መልስ ኤ ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 15 when David visited us last year his wife ይላል። ዳዊት ባለፈው አመት እኛን ለመጠየቅ ሲመጣ ባለቤቱ ይላል came up, came through, came up with, came along። የትኛው ነው ትክክለኛው መልስ? ዲ ካላችሁ ኤክሰለንት። ለምን ካልን came along ማለት accompany somebody to a destination ማለት ነው። ያ ማለትም አብራ መጣች ማለት ነው። come up with ማለት ደግሞ አንድን ሐሳብ ወይም መፍትሄ ማቅረብ ማምጣት ማለት ነው። came through ማለት ደግሞ ተሳካለት፣ አስቸጋሪ ሁኔታን አለፈ ወይም አለፈች እንደማለት ነው። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው እናልፋለን። አሁን ሰብስቲቲዩሽን ፓርቱን ነው አብረን የምንሰራው። እንግዲህ ከጥያቄ 16 እስከ 21 ያሉት ናቸው። እንግዲህ ወደ መጀመሪያው ጥያቄ እናልፋለን። ጥያቄ ተራ ቁጥር 16 Drivers have tried much to put fuel aside in order to run their daily businesses properly. ይሄ ማለት ደግሞ አሽከርካሪዎች ዕለታዊ ስራዎቻቸውን በአግባቡ ለማካሄድ ነዳጅ ጥረዋል ነው። ስለዚህ ከተሰጡት አማራጮች ውስጥ ኤ buy fuel፣ ቢ save fuel፣ ሲ use fuel፣ ዲ sell fuel ይላል። የትኛው ነው ትክክለኛው መልስ? ይሄ ያለምንም ጥርጥር ሴቭ የሚል ነው። put fuel aside ማለት ሴቭ ማለት ነው። ስለዚህ to save fuel፣ to put fuel aside እነዚህ ሁለቱ ተመሳሳይ ናቸው ማለት ነው። ወደሚቀጥለው እንሄዳለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 17 We have run out of stationery materials in our school, so we need to make new purchase. run out የሚለው ትክክለኛ ትርጉሙ ምንድን ነው? increased, expired, left, finished። finished ካላችሁ ኤክሰለንት። ለምን ካልን በትምህርት ቤታችን ውስጥ የጽህፈት መሳሪያዎች አልቀውብናል እያለ ነው። ስለዚህ አዲስ ግዢ መፈጸም አለብን ነው። ኢንክሪዝድ ካልን ጨምሯል ነው። ኤክስፓየርድ ካልን የአገልግሎት ጊዜው አልፏል ማለት ነው። ሌፍት ካልን ቀርቷል ወይም ሄዷል የሚል ሊሆን ይችላል። ፊኒሽድ የሚለው አልቋል የሚል ነው። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። ይሄ አሁን ያልኳችሁን እዚህ ጋር ኤክስፕላኔሽን በጽሁፍ አስቀምጬላችኋለሁ። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 18 if a chairperson's argument is nebulous in the meeting it will confuse the participants። ትርጉሙን ከሰጠዋችሁ መልሱን በቀላሉ ስለምታገኙት እስኪ ሞክሩት። ሲ ቬግ ካላችሁ ኤክሰለንት። ትርጉሙ ደግሞ ምንድነው? ስብሰባው ላይ የቼርማኑ ወይም የሰብሳቢው ክርክር ግልጽ ያልሆነ ቬግ ከሆነ ተሳታፊዎቹን ግራ ያጋባቸዋል ነው። አፓረንት የሚለው ይሄ ግልጽ ግልጥ ያለ ማለት ነው። አለርት ማለት ደግሞ ንቁ ማለት ነው። ቬግ የሚለው ደግሞ ግልጽ ያልሆነ ማለት ነው። ፕሪሳይስ የሚለው ደግሞ ትክክል የማያሻማ ማለት ነው። ስለዚህ ሲ ብቸኛው ትክክለኛ አማራጭ ነው ማለት ነው። ወደሚቀጥለው እናልፋለን። ጥያቄ ተራ ቁጥር 19 Students were encouraged to understand the concept rather than replicate the teacher's explanation። እዚህ ጋር replicate የሚል ወርድ ነው በቦልድ የተቀመጠው። replicate ማለት ምን ማለት ነው?
ኤ ኢሚቴት፣ ቢ ክሬት፣ ሲ ጄኔሬት፣ ዲ ኢንትግሬት። ኤ ኢሚቴት ካላችሁ ኤክሰለንት። ለምን ካልን ተማሪዎቹ የአስተማሪውን ማብራሪያ ከመቅዳት ከመድገም ይልቅ ጽንሰ ሐሳቡን እንዲረዱት ይበረታታሉ ነው። ስለዚህ ኮንሴፕቱን ነው ጽንሰ ሐሳቡን ነው መረዳት የሚያስፈልገው ነው። ኢሚቴት ማድረግ ማለት መኮረጅ ወይም መቅዳት ማለት ነው። ክሬት ደግሞ መፍጠር ነው። ጄኔሬት ማለት ማመንጨት ነው፣ ማውጣት ነገር ማለት ነው። ኢንተግሬት ማለት ደግሞ ማቀናጀት፣ ይሄ ማዋሃድ ነገር ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ እዚህ ጋር ሪፕሊኬት የሚለውን ኢሚቴት የሚለው ይተካዋል ማለት ነው። ስለዚህ ይሄን በዚሁ እናልፈዋለን። ጥያቄ ተራ ቁጥር 20 there is a need to assign an expert to wipe up unnecessary data from computer ይላል። ኤ ሴት አፕ፣ ቢ ዳውንሎድ፣ ሲ ክሊን አፕ፣ ዲ ወርክ አውት። የትኛው ነው ትክክለኛ መልስ? ዋይፕ አፕ የሚለው በየትኛው ሊተካ ይችላል? ክሊን አፕ የሚለው በደንብ ይተካዋል ማለት ነው። አላስፈላጊ መረጃዎችን ወይም ዴታዎችን ከኮምፒውተር ላይ ፋት ለማጽዳት ወይም ለማጥፋት ባለሙያ መመደብ ያስፈልጋል ይላል። ስለዚህ ማጽዳት ወይም ማጥፋት የሚለውን የሚተካልን የትኛው ወርድ ነው? ክሊን አፕ የሚል ነው። ማጽዳት ማስወገድ የሚል ትርጉም ነው ያለው። ስለዚህ ከተሰጡት ውስጥ ክሊን አፕ የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ተራ ቁጥር 21 The organization's new group of trucks has just arrived after 10 days journey from the port. Group of trucks ምንድን ነው የሚባሉት? ኮሌክቲቭ ናውኖችን እየጠየቀ ነው እዚህ ጋር። ኤ ክራውድ፣ ቢ ፍሊት፣ ሲ ትሩፕ፣ ዲ ባንድ። ሲ ፍሊት ካላችሁ ኤክሰለንት። ለምን ግሩፕ ኦፍ ትራክስ ፍሊት ነው የሚባሉት? ፍሊት ማለት ግሩፕ ኦፍ ቬሂክልስ፣ ሺፕ ወይም ኤርክራፍት ማለት ነው። ክራውድ፣ ትሩፕ፣ ባንድ ደግሞ ኮሌክቲቭ ናውንስ ሪዘርቭድ ፎር ግሩፕ ኦፍ ፒፕል። ግሩፕ ኦፍ ፒፕል ክራውድ ነው የሚባለው። ግሩፕ ኦፍ አኒማልስ ትሩፕ ነው። ግሩፕ ኦፍ ሙዚሽያንስ ደግሞ ባንድ ነው የሚባለው ማለት ነው። ባንድ ማለት የሙዚቀኞች ስብስብ ማለት ነው። የትራኮች ስብስብ ደግሞ ፍሊት ነው የሚባለው። እንግዲህ ለእያንዳንዱ ጥያቄ እንደዚህ ቮይስ ኦቨር ማብራሪያ በሰጣችሁ በጣም ደስ ባለኝ። ነገር ግን ከዚህ በኋላ ላሉት የጽሁፍ ኤክስፕላኔሽን ብቻ ነው የምሰጠው። ወደሚቀጥለው ጥያቄ እናልፋለን።
እንግዲህ ለዛሬው ያዝናቸው ጥያቄዎች እነዚህ ናቸው። እንደተመቻችሁ ተስፋ አደርጋለሁ። እነዚህን ቪዲዮዎች የምሰራው የሀገሬን ልጆች መጪውን ትውልድ በምን መልኩ መርዳት እችላለሁ የሚለውን ጥያቄ ራሴን ስጠይቅ ባስተምር ማቀውን ትንሽ ባሳውቅ በሚል ነው። በዛ መንፈስ ነው ይሄንን ቪዲዮ እየሰራው ያለሁት። ስለዚህ ተደራሽነታችን እንዲሰፋ ለሌሎች ብዙ ሰዎች እንድንደርስ ሼር ማድረጉን እንዳትረሱ። ቻናሌ ከተመቻችሁ ደግሞ ሰብስክራይበር ካልሆናችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። እንግዲህ ሰብስክራይበር ከሆናችሁ ኮሜንት አድርጉ። እስኪ እንዴት ነው ጥያቄዎቹን እንዴት አገኛችኋቸው?